በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን። አቤቱ ጉልበት ሁሉ ቢሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተ ነህ። የሥጋ ነፍስ ፈጣሪ አንተ ነህ። አንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ክቡር ስምን እንዳስተማርከን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት አንተ ናትና ኃይል፣ ክብር ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን። ሰማይና ምድርን የፈጠረ የማይታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ በልጅ ያልተፈጠረ በባሕርይ ጋር የሚተካከል ሁሉ በእርሱ ይሆን። በሰማይ ካለ በምድርም ካለ ያለ እርሱ ምንም ሊሆን የለም። እኛ ስለ ሰዎች ለማዳን ከሰማይ ወረደ። በመንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ዳግመኛ ስለኛ ተዘከረ። በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱስ መጽሐፍ እንደተጻፈ በክብር በምስጋና ወደ ሰማይ ዐረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። መንፈስ ቅዱስን እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ ከወረደ ከወልድ እናመሰግናለን። እርሱ በነቢያት አድሮ የተናገረ ከሁሉ በላይ በምትሆን ሐዋርያት በመሠረቷት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚስተሰርይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣ ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ 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 ተብሎ የተመሰገነ ምስጋና በሰማይ በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግዳለን። ሰማያዊ ከሆነ ከቸር አባታችን ጋር አዳኝ ከሆነ ከመንፈስ ቅዱስም ጋር እንሰግዳለን። ወደዚህም ዓለም መጣ አዳነን። ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ለመንፈስ ቅዱስ አዲስ ስግደት እንሰግዳለን። አንድ ሲሆኑ ሦስት በመለኮት አንድ ስለሚሆኑ አምላክን ለወለደች ለእመቤታችን ለድንግል ማርያም እንሰግዳለን። ዓለምን ሁሉ ስለሚያድን ስለ ኢየሱስ ክርስቶስ መስቀል እንሰግዳለን። መስቀል ኃይላችን ነው፣ ኃይላችንም መስቀል ነው። መስቀል ቤዛችን ነው። መስቀል ቤዛችን መዳኛ ነው። አይሁድ ይክዳሉ፣ እኛ ግን እናምናለን። ያምኑብናለን። ለአብ ምስጋና ይገባዋል፣ ለወልድ ምስጋና ይገባዋል፣ ለመንፈስ ቅዱስ ምስጋና ይገባዋል። እውነት ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባዋል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባዋል፣ ለወልድ ምስጋና
ይገባል። ለመንፈስ ቅዱስም ምስጋና ይገባል። ለምስጋና ይገባል። ለወልድም ምስጋና ይገባል። ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳልፈን ስሙም ለማመን ያቀናን ዘንድ እርሱም በማመን ያጸናን ዘንድ እመቤታችን ሆይ ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰሪልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህን ኅብስት ላበላን፣ ይህን ጽዋ ላጠጣን፣ ምሕረቱ ለዘላለም ነውና ምግባችንና ልብሳችንን ላዘጋጀልን፣ ኃጢአታችንን ሁሉ ለታገሰን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህ ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባዋል። ለወለደችልን ለድንግል ማርያም ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔርን ስም ፍጹም ዘወትር በየጊዜውና በየሰዓቱ እናመስግን። እናታችን ማርያም ሆይ ሰላም ላንቺ እያልኩ እሰግድልሻለሁ፣ ማልድሻለሁ። ከክፉ አውሬ ታድኚኝ ዘንድ ተማጽኜሻለሁ። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ባሪያቱም ወረዳይቷንና እነሆም ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራን ያድርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ነው። የተዋረዱትንም ከፍ ከፍ አደረጋቸው፣ የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዳስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ቅዳሜ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ጸሎት። ንጽሕት ነሽ ብሩክትም ነሽ፣ ጌታን በመሃል እጆችሽ ያዝሽ ሆይ በሁሉ የተቀደስሽ ነሽ። ፍጥረታትም ሁሉ ቅድስት ሆይ ለምኝልን ብለው እየጮሁ ከአንቺ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናናነትሽን እናመሰግናለን፣ እናደንቃለን። እንደ መልአኩ ገብርኤል ምስጋና እናቀርብልሻለን። የባህሪያችንን መዳን በማኅፀንሽ ፍሬ ተገኝቷልና ወደ አባት ወደ እግዚአብሔር አቀረበን። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍን የለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎብሻልና ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽልን። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን። ዳዊት ከዳዊት ሥር የተገኘሽ የባሕሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስ ሥጋ ወለድሽ፣ ወለድሽ ዳግመኛ አብ የተወለደ ከዓለም በፊት የነበረ አንድ ቀን ራሱ ባሕሪ ሰው ሆነ ካልሽም የተወለደ የሰውን አርአያ ነሣ። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልኝ። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይ ሆንሽ። እውነተኛ ፀሐይ ካንቺ ወጥቶልናልና እንደ ነቢያት ትንቢት ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልኝ። የተለየች የተባለች የተለየች የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን አንቺ ነሽ። ይኸውም መና የተባለው መክበብ ለድንግል ማርያም የእግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ።
የወለደችልን የሚናገር በግ የክርስቶስ እናቱ ገነት ደስ ይላታል ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና ቅድስት ሆይ ለምኝልን። ቅድስት ሆይ የንጉሥ ክርስቶስ እናቱ ተባልሽ እርሱንም ከወለድሽ በኋላ በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋሕዶ አማኑኤልን ወለድሽልን። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። እግዚአብሔር በላይዋ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። ከሁሉ በኩል የማይመረመር እርሱን ተፈትዎ በሌለበት ማኅፀንሽ ተሸክመሽዋልና እኛን ስለማዳናት ከአንቺ ሰው በሆነ በጌታችን በኢየሱስ ክርስቶስ ዘንድ አማላጅ ሆንሽን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድነን ዘንድ ከአንቺ ወጣ ተወለደ። ፈጽመን እናመስግነው፣ ቸርና ሰውን ወዳጅ ነውና። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ያለ ርኩሰት ድንግል ሆይ ጸጋን የተመላሽ ሆይ ደስ ይበልሽ፣ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ፣ የማትጠፊ ፋና ነሽ፣ የማትፈርሺ መቅደስ ነሽ፣ የማትለወጪ የሃይማኖት ፍቅር ነሽ። ቸር አዳኛችን ወደ ሆነው ልጅሽ ለምኝልን። ፈጽሞ ይቅር ይለን ይምረን ዘንድ ኃጢአታችንን ያስተሰርይልን ዘንድ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ስሙንም ኢየሱስ ትለዋለች። እርሱም ኃያል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱ ዙፋን ይሰጠዋል። እርሱም ለያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? ዘየአምር ብእሲ። መልአኩ እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። የኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች። እነሆ የስድስት ወር ሆነው መካን ሲሏል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃልህ ይደረግልኝ። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመላእክት ጎን የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። ማርያም ሆይ የእመቤታችን ማርያም ሆይ ምስጋና ይገባሻል። ልዑል ማደሪያ ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። ምስጋና ይገባሻል። በወርቅ የተሸከምሽ ጎንሽ በርግብ ክንፍ ያጌጥሽ ማርያም ሆይ ምስጋና ይገባሻል። ጎንሽ በወርቅ ያለመለመ ላንቺ ማርያም ሆይ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናት ላንቺ ማርያም ሆይ
ፀሐይ ሰባት እጅ የምታበሪ ክብርሽ ከ44 ሁሉ ከፍ ከፍ ላለ ላንቺ ማርያም ሆይ ከተመረጡ የተመረጥሽ ከተከበሩም የተከበርሽ ላንቺ ማርያም ሆይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ዘንድ በአባታችን ምስጋና ከቅዱሳን መላእክት ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕት እስጢፋኖስ ከመጥምቁ መለኮት ከቅዱስ ዮሐንስ ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዘላለም ዓለሙ አሜን። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንሰግድልሃለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተ ነህ። የሥጋ የነፍስ ፈጣሪ አንተ ነህ። ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ ከብት ሀገራችንን ጠብቅልን። የተራቡትን ወገኖችን መግባቸው፣ የተጠሙትን አጠጣቸው። እናት አባት ያጡት እናት አባቱ ናቸው። አረጋውያንን ጧሪ ቀባሪ ያጡትን ተዋሪ ቀባሪ አሰጣቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እኛ አይደለም ስለ ጻድቃን፣ ስለ ሰማዕታት፣ ስለ ነቢያት፣ ስለ ሐዋርያት በገዳማት ያሉ ድንጋይ ክንትን ተርሰው ቤዛ ለሰው ስለሚማጸኑ ስለ ጻድቃን ስትል ይቅር በለን። ስለ ጻድቁ ስለ አቡነ ተክለ ሃይማኖት፣ ስለ ጻድቁ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ጻድቁ ስለ አባ ሊባኖስ፣ ስለ ጻድቁ ስለ ተክለ ሐዋርያው፣ ስለ ሰማዕቷ ስለ ቅድስት አርሴማ፣ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ፣ ስለ ወዳጅ ስለ ቅዱስ ክርስቶስ ሳምራ ስትል ይቅር በለን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ወላዲተ አምላክ ስለ ቅድስተ ቅዱሳኗ ስለ ድንግል ማርያም ስትል አገራችንን ጠብቅልን፣ ከክፉ ነገር ሁሉ ሰውርልን፣ ጠብቅልን፣ አድነንም። አምላካችን ፈጣሪያችን ኢየሱስ ክርስቶስ በሰላም እንዳስጀመርከን በሰላም አስፈጽመን ለብርሃነ መስቀሉ ያደረስከን እግዚአብሔር ሆይ ለብርሃነ ልደቱ በሰላም ታደርሰን ዘንድ እንዲህ እያልን ገናና ቅዱስ ክብር ስምህን እኛ በኃጢአተኛው አንደበታችንን እንማጸንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና